በእውነት ለምንም እጁ አጥሮ አይደለም እግዚአብሔር የሚረባንን ግን ያውቃል። እንትና አማረኝ እግዚአብሔር ስለሌለው አይደለም ይከለከለን፣ ስለማያስፈልገን ነው። የሚጠቅመንን በሙሉ እግዚአብሔር ይሰጠናል። የሚረባንን በሙሉ ይሰጠናል። በእውነት የሚረባህንም ማቅ አይደለም ይለው በመተደበት መንገድ ማስተምርህ አምላክ እግዚአብሔር ነው። እኔ አላቅም ምን እንደሚጠቅመኝ ይመስለኛል። ምን እንደሚጠቅመኝ አላቅም። እጠይቀዋለሁ። እግዚአብሔር ይመጣና አይጠቅምም። ልጆች ስለሆነን ታውቃላችሁ፣ ልጆች ነን። ያው እንትናችን ሌቭላችን የሚለያዩ ልጆች ነን። ልጅውን አይታችኋል። እንትን ስጡኝ ይላል። አልሰጥህም ስትለው የከለከልከው ፔናልቲ ነው የሚመስለው። ኮርነር ልታስይዞ ሊመስለው ይችላል። እንደማይጠቅመው ስለምታውቅ ነው አንተ የምትከለክለው። እንትን አምጣ መብላት አማረኝ ጣፋጩ ማለት ታው አይቻልም። አልሰጥም ስትለው ሊያለቅስ ይችላል። ጸሎት ማለት እኮ ጌታዬ አምጣ አልሰጥም ሲል ተንበርክከን አምጣ ብያለሁ ጌታ ሲል ጥርስ ያልቃል ይላል። በመልእክት ጥርስ ያልቃል ገብቶ እንትንን ያበላሸዋል። እንደገና ጥርስ ሆስፒታል ሄደ ደግሞ እንደገና ሊነቀልልን። ታው አትብላ ኦርጋኒኩ ይሻላል። አልፈልግም የሚጣፍጠኝ የቸቸቸ ፋስት ፉድ ታው ፕሮሰሱን የጠበቀ ይሻላል። እምቢ እንራልኛ እምቢ ስንል ቅመሰው። ስታድግስ እንትኗ ከፋለች ትላለህ። እሱን ስበላ ኖረ ነጋይ ስንታከም እንዳንኖር እግዚአብሔር የሚሰጠንን ኦርጋኒክ ነገር ወንጌል የሆነ ነገር ክርስቶስን መካከለኛ ያደረገ ለእድሜያችን ሁሉ የሚጠቅመንን ነገር ከጌታ እየተቀበልን በሰላም እንኑር። በእውነት ነው የምላችሁ፣ በፍጹም እግዚአብሔር የከለከለኝ ነገር በሙሉ አይጠቅመኝም።